ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የአማኑኤል እናት የመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። አሁን በሰማችሁት መዝሙር ላይ ምንድነው ችግሩ? ነይ እኮ ነው ያልናት። እንኳን እሷን የምታህል የአምላክ እናት ሰው እኮ የሚወደውን ወገኑን ና ብሎ እኮ ይጠራል። የዚህ መዝሙር መነሻው በትምህርታችን ላይ መነሻ አለው። አሁን ቅድም እንደጠየቃችሁት ምንድነው እሱ ቤዛዊተ ዓለም የሚባልበት ምክንያት በሰሞኑ ያለው ክርክር በጣም ብዙ ነበር። እንደምታዩት ሊቃውንተ ቤተ ክርስቲያን ቤዛ የሚለውን ሰጥተውበታል። እኔ አሁን አልመለስበትም። ግን በጣም የሚገርመው ነይ ማለት ነው ሂጂ ማለት ነው። ለነገሩ ትኩረት የማያሰጠው የትኛው ነው? ነይ ነይ ያልናት ለመሆኑ በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ እንዲህ ይላል፣ በዚያም ወራት ማርያም ፈጥና ተነሳች፣ በጸነሰችበት ወራት ማለት ነው፣ ወደ ተራራማው ሀገር ወደ ይሁዳ ከተማም ደረሰች። ወደ ዘካርያስን ቤት ገብታ ለኤልሳቤጥ ሰላምታ ሰጠቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ልክ ድምፁን የሰላምታውን ድምፅ ስትሰማ መንፈስ ቅዱስ ሞላባት። ጽንሷ በማህፀን ውስጥ ዘለለ። ለምን? ቅዱስ ዮሐንስ መጥምቁን ጸንሳ ነበርና ኤልሳቤጥ። ተመልከቱ፣ ምኗን በሰማች ጊዜ? ድምጿን። የማ ድምፅ? የእመቤታችን የቅድስት ድንግል ማርያም ድምፅ። እንኳን እሷነቷ ድምጿ በማህፀን ውስጥ ጽንስ ያዘልላል። ይሄው መጽሐፍ ቅዱስ ላይ ነው የምንመለከተው። በታላቅ ድምፅ ጮኻ ይላል፣ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እንዴት ይሆንልኛል? ይህ ነው ነይ ነይ እምዬ ማርያም። እሷ ትመኛለች፣ እኔ ምንኛ እድለኛ ነኝ ትላለች። እኛ ደግሞ ነይልን ስላልን ነይ ነይ አይባልም እንዴ? ራሱ እኮ በእውነት እንደው መቼም ዘመንም ሰለጠነ ሲባል በእውነት በአግባቡ ማየት መመልከት ተገቢ ነው። አሁን ዓለም የሚያራግበው የእመቤታችን ክብሯ ያልገባቸው ኤልሳቤጥ በመጽሐፍ ቅዱስ በሉቃስ ወንጌል 1:39 ጀምሮ በታላቅ ድምፅ ጮኻ ያመሰገነቻትን መንፈስ ቅዱስ የሞላባትን ድምጿን በሰማች ጊዜ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ምኞቷን የገለጸችበትን ነይ ነይ እምዬ ማርያም እንላታለን። እንደ ኤልሳቤጥ መነሻው ይሄ ነው። ከዛ አስከትለን የምንዘምረው አለ ቤዛዊተ ኩሉ ዓለም። ከዛ አስከትለን የምናመጣው አለ የአማኑኤል እናት የመድኃኔዓለም። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ነው። መድኃኔ ዓለም የተባለው ደግሞ አማኑኤል ተብሎ በብሉይ ኪዳን በትንቢት በተነገረው መሰረት ልክ ጌታን ስትወልድ ቅዱስ ገብርኤል ባበሰራትና በነገራት መሰረት ስሙንም ኢየሱስ ትየዋለች። መጀመሪያ በብሉይ ኪዳን እሷ ሳትወለድ በፊት ትንቢት ተነገረላት። ድንግል ጸንሳለች፣ ስሙንም አማኑኤል ትለዋለች። ልክ ዘመኑ ሲፈጸምና ሲደርስ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እንደምናየው በስድስተኛው ወር መልአኩ መጣና ደግሞ ምን አላት? ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትየዋለሽ። መድኃኒት ማለት ነው። መድኃኒት ብላ ያወጣች እሷ ናት። ምክንያተ ድኂን የምንላት ለዚህ ነው። አሁን ስንዘምርም ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የአማኑኤል እናት የመድኃኔዓለም። አማኑኤል ብለን አስቀድሞ በነቢዩ በኢሳይያስ የተነገረውን ስሙን እንደምታወጣለት መድኃኔዓለም ብለን የዓለም መድኃኒት የሆነውን ኢየሱስን ኢየሱስ ብላ ስሙን ስለሰየመችለት ዋነኛይቱ ነው። መድኃኒት ማን ነው? የኦርቶዶክስ ተዋህዶ ቤተክርስቲያን ፈጽማ ጠንቅቃ ታውቃለች። ሊቃውንቱ በዚህ ሰሞን እንደሚያስረዱት በየዩቲዩብ እና በየፌስቡክ መስኮት እየወጣችሁ ቤተክርስቲያን ክርስቶስን ቤዛ አድርጋ አትቀበልም የምትሉት ነገር ከየት መጣ? ለመሆኑ መጽሐፍ ቅዱስ ምን ይላል? ገና ከመጀመሪያው በብሉይ ኪዳን እግዚአብሔር አምላካችን ሲናገር ያለው ነው መሰረቷ ቤተክርስቲያናችን። እንዲህ ይላል የእግዚአብሔር ቃል፣ ከኔ በፊት ሌላ አምላክ አልተሰራም፣ ከኔም በኋላ አይሆንም።
ፊተኛ ኋለኛ ብለን የተቀበልነውን አምላክ በልጁ በኢየሱስ ክርስቶስ ይህንን ዓለም ሊያድን የተገለጠበት ስሙም ቅዱስ ነው እኮ ያለችው እኮ መብርሃን ነች። እሱን ነው አምላክ የምንለው የመጨረሻው መድኃኒት ምክንያተ ድኂን። መድኃኒቱ ለመምጣት ግን ሐረግ ሆና ይህንን ዓለም ለመዳን ዋነኛ ምክንያት የሆነች ከፍጥሯን በላይ ከፈጣሪ በታች የምንላት እመቤታችን ቅድስት ድንግል ማርያም ናት። በሁለተኛ ሳሙኤል ምዕራፍ 22 ላይ ስንመለከት እንዲህ የሚል ቃል እናገኛለን። እግዚአብሔር አለቴ አምባዬ መድኃኒቴም ነው። ቤተክርስቲያናችን መድኃኒት ብላ የምትሰብከው እንግዲህ መድኃኒት ሲባል አንዱ ለአንዱ መድኃኒት የሆነበትም ጊዜ አለ። ለምሳሌ ዮሴፍ ለወንድሞቹ ከናንተ በፊት ወደ ግብጽ ለመድኃኒት እኔ ላከኝ አለ። ይሄ ተሰቅሎ አዳነ ማለት አይደለም። በእስራኤል ምድር የነበረውን ረሃብ በግብጽ የነበረውን ስንዴ ወስዶ ለማከፋፈል ቤዛ የሚለው ቃል ለእመቤታችንማ ከአምላኳ ቀጥሎ የሚሰጥ ስም ነው። የቤዛ ምክንያት ነችና ንጽሕት አዳራሽ ሆና የተገኘች እሷ ናትና ለአምላክ ከመቅረቡ አንጻር እሳት መለኮትን ከመጸነሱ አንጻር ሰው ለዓለሙ ሁሉ መድኃኒት ከሐዘናችን፣ ከችግራችን፣ ከስቃያችን፣ ከመከራችን ለልጅሽ ለምኝልን ማለት ምንድነው ትርጉሙ? አምላክ አይሰማንም ማለት ነው። በሐዘኔም ደራሽ ነሽ፣ በጭንቀቴም በችግሬም ደራሽ ነሽ፣ የአምላኬ እናት የጌታዬ እናት ድንግል እመቤቴ ወላዲተ ቃል። እዚህ ውስጥ ያለውን ቃል ተመልከቱት። ወላዲተ ቃል የቃል እናት የጌታዬ እናት። ልክ ኤልሳቤጥ እንዳለችው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አድንቃ የተናገረችውን እኮ አድንቀን እያለ ነው ያለው። ኤልሳቤጥ የዘካርያስ የካህኑ ሚስት ቅዱስ ገብርኤል መጥቶ ትወልዳለህ ተብሎ በምስራች ቅዱስ ዮሐንስ መጥምቁን የወለደች ጽንሷ በማኅፀኑ ውስጥ የዘለለ ሊቃውንተ ቤተ ክርስቲያን ሰገደ ብለውታል። በከመ ሰገደ ለወልድኪ ዮሐንስ በከርስ በማኅፀኑ ውስጥ ሆኖ ላንቺ ሰገደ፣ ዘለለ፣ ደስ አለው። የምስራቹን ደግሞ ጥርጊያ መንገዱን የሚሰብክ ስለሆነ ከማኅፀን ነው የጀመረው። በሚስጥር አፈታቱ እንሂድ እንጂ ለአምላክ ቅርብ ናት። ምክንያቱም መጽነሷንና በቅዱስ ገብርኤል ምስራች ያንን ቃል በማኅፀኗ መጽነሷን ተራ አድርገን የምናየው ከሆነ ተራ አሳሰብ ነው የሚሆንብን። በጣም ትልቅ ነገር ነው። እርሷን ብላለች፣ ትውልድ ሁሉ ያመሰግኑኛል፣ ብፅዕት ይሉኛል። ለምን እንደዚህ አለች ብለን ብንነሳ መጽሐፍ ቅዱሳዊ ነው፣ ጥያቄ የለውም። ለምን እንደምናመሰግናት እንንገራቸው። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ምክንያቱስ እሱ ታላቅ የሆነ ብርቱ የሆነ ሥራ በእኔ አድርጓልና። እሳት በማኅፀኗ ውስጥ መያዟን ዓለምን ያስገኘውን በአንድ ማኅፀኗ መወሰኗ አባ ሕርያቆስ እንዳለው ትንሽ ሙሽራ ስቶኝ እንዳላት እሳቱ ወዴት ተጋረደ? ወዴት ተዘጋጀ? መጋረጃዎችስ የእሳት ነበልባሎች የሆኑ መጋረጃዎች፣ ቅጥሩ በድንጋይ በእሳት ድንጋዮች የታጠረ አምላክ መጥቶ በማኅፀኗ እሱ በፈጠራት እሱ ባዘጋጃት በማኅፀኗ ውስጥ ተጸነሰ ሲባል አምላክ ቃል እሱ እኮ ነው ትልቅ ነገር የሚሆንብን። ብርቱ ስራ በእኔ አድርጓልና ትውልድ ሁሉ ብፅዕት ይሉኛል። ብርቱ ስራ የተባለው ምንድን ነው? አምላክ ሲሆን በበረት ውስጥ ተወለደ፣ ራሱን ባዶ አደረገ። እልፍ አእላፋት የሚያመሰግኑት ቅድም እንዳልነው በአርያሙ የሚኖረው ጌታ ወደ ምድር መጣና በድንግል ማርያም ማኅፀን ውስጥ ተጸነሰ። እሱ እኮ ነው ብርቱ ስራ ማለት። ስለዚህ ነው እኮ የምናመሰግናት። ለዚህ እኮ ነው እመቤታችን አማልጅን ከልጅሽ ከወዳጅሽ የምንላት። ከተደረገው ድርጊት ተነስተን ነው። ስሙም ቅዱስ ነው፣ ምሕረቱም ለዘላለም ለትውልድና ለትውልድ ነው አለች እመቤታችን ቅድስት ድንግል ማርያም። ስለዚህ ትምጣልን እንጂ ነይ 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 እንደው ትምጣልን። ቤታችን ሰው ሲመጣ እንኳን መልካም እንግዳ ብለን እናስተናግድ የለን? የምንወደው የምናፈቅረው ሰው ሲመጣ ሰማይና ምድርን የፈጠረ አምላክ በማኅፀኗ የተጸነሰውን ይችን ቅድስት ንጽሕት በሐሳቧም ድንግል በስጋዋም ድንግል የተባለች መብርሃን ዙፋንነቷ ለዘላለም ጸንቶ የሚኖር ዛቲ ይእቲ ምዕራፌ ለዓለም ያላት የዘላለም ማደሪያዬ ማረፊያዬ መዝሙረ ዳዊት 131 አስቀድሞ ነብዩ ኢሳይያስ አንቺ በጽዮን የምትኖሪ ደስ ይበልሽ እልልም በይ የእስራኤል ቅዱስ በመካከልሽ አድሯልና ሆኗልና። መካከሏ ምንድነው? ማኅፀን። የእስራኤል ቅዱስ ማን ነው? ክብር ምስጋና ይግባው ጌታችን መድኃኒታችን ኢየሱስ ክርስቶስ። ጽዮን ማለት አምባ፣ መጠጊያ፣ መከለያ፣ መሸሸጊያ ማለት ነው።
ዛሬ የአዳም ልጆች በኃጢአት ብንወርቅም መሸሸጊያ ሆነችኝ፣ ምክንያት ድኂን ሆነች ነው። ደሟን አፈሰሰች አይደለም፣ ፈጠረች አይደለም፣ አመለክናት አይደለም። በሔዋን የተዘጋውን በመብርሃን በቅድስት ድንግል ማርያም ተከፈተልን ነው። ስለዚህ ነይኔ እምዬ ማርያም ቤዛዊተ ኩሉ ዓለም ቤዛ ነሽ አሉ ለዓለም ማለት ሰማይና ምድርን ያስገኘችበት ወይም ደግሞ ስጋዋን ደሟን አፍሳ እኛን ያዳነችበት አይደለም። ከስጋዋ ስጋ ነስቷል። ስለዚህ ነይ ነይ ያልናት መብርሃን ቅድስት ድንግል ማርያም በአማላጅነቷ ትርዳን። ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ከኃጢአት ቀንበር ነፃ ያድርገን፣ ክፉ መንፈስ ያርቅልን።